የተወደዳችሁ የፈታ ዴሊ ቤተሰቦች ከልብ የመነጨ ሰላምታችን በእያላችሁበት ይድረሳችሁ። ዕለተ ቅዳሜ ሰዓቱን መረጃ ይዘን ተገኝተናል። ለእናንተ ይመጥናሉ ብለን ከመራረጥናቸው መካከል በቅድሚያ እናስተዋውቅ። ሰሞኑን ከፕሬዝዳንት ኢሳያስ ጋር በተያያዘ የተሰራጨውን አንድ መረጃ ተከትሎ አሁንም ውዝግቦች እንደቀጠሉ ናቸው። ነገሩ በአፍሪካ ጉዳዮች የትራምፕ አስተዳደርን እንዲያማክሩ ወደ ተጠሩት የቀድሞ የአሜሪካ የውጭ ጉዳይ ሚኒስትር የአፍሪካ ጉዳዮች ረዳት ሚኒስትር ሆነው ሲያገለግሉ ወደ ነበሩበት ቲቦር ናጊም ጭምር አምርቶ ከኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል ጋር አጨቃጭቋል። በዚሁ መሃል የኢትዮጵያም ስም ተነስቷል። ጥንቅራችን ይዞታል። በአዲስ አበባ ነዋሪዎች ላይ በጦር መሳሪያና በተሽከርካሪዎች ጭምር በመታገዝ አደገኛ ወንጀል ተግባራትን ሲፈጽም የነበረ ቡድን አባላት በቁጥጥር ስር የዋሉ መሆኑን የሚያመለክት መረጃንም አካተናል። በድምጻዩ ቴዎድሮስ ካሳሁን ቴዲ አፍሮ ስም የተለቀቀ አንድ ሙዚቃ ብዙዎችን አደናግሯል። ኤኤፍፒ ፋክት ቼክ ደርሼበታለሁ ነገር ወደዚህ ነው ሲል አስታውቋል። ጥንቅራችን ከዚሁ ጋር በተያያዘ የሚያደርሳችሁ አጠር ያለ መረጃ ይኖራል። አቶ ታዬ ደንደአ ከአንድ ዓመት የእስር ቆይታ በኋላ በዋስ ተለቀው ትላንት ለሶስተኛ ጊዜ ፍርድ ቤት ቀርበዋል። የመከላከያ ምስክሮች ተብሎ የተጠሩት ጠቅላይ ሚኒስትሩና ከንቲባ አዳነች አሁን ሳይገኙ ቀርተዋል። የፌዴራል ችሎት ፖስተኛ መጥሪያ ይዞ ቢሄድም ከበር ላይ መመለሱን የተነገረው ጠቅላዩና ከንቲባው እንደማንኛውም ሰው በፖሊስ ተይዞ ይምጡ ሲሉ የታየ ጠበቃ ጠይቀዋል። ፍርድ ቤቱ መጥሪያ እንዲሰጣቸውም አዟል። እያነጋገረ ያለውን ይህን ጉዳይ የምንመለከት ይሆናል። ረቡዕ ዕለት በአዲስ አበባ ከተማ ፖሊስ በቁጥጥር ስር የዋለው የሪፖርተር ጋዜጠኛ አበበ ፍቅር በ10,000 ብር የገንዘብ ዋስትና እንዲለቀቅ ፍርድ ቤት መወሰኑ ተነገረ። ጋዜጠኛው ለእስር የበቃበት ሁኔታም ተብራርቷል። መረጃውን ወደ እናንተ እናደርሳለን። ኡጋንዳ የማስታወቂያ ደወል አሰማች። አልሸባብ ከቁጥጥር ውጭ ሊወጣ ነው፣ ህብረቱ እርምጃ እንዲወስድ ጠይቃለች። የኡጋንዳ መከላከያ ሚኒስቴር ጃኮብ ካርክሰን የአልሸባብ ጥቃትን ተከትሎ የሶማሊያ ጸጥታ ኃይሎች እየፈራረሱ ነው ሲሉ አስጠንቅቀዋል። ይህን ከጥንቅራችን ይሰሙታል። የየዕለቱ የጥንቅራችን መረጃዎች እንዲደርሷችሁ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጋራችን ይሁኑ እያልን አሁን በቀጥታ ወደ ዝርዝር መረጃዎቻችን እንውሰዳችሁ። በቀናት ውስጥ ጠብቁ። ኤርትራ ፕሬዝዳንት ኢሳያስን በተመለከተ ሰሞኑን በአልጀዚራ ድረገጽ ላይ የተነበበው ረዘም ያለ ጽሑፍ በርካቶችን እያነካካ ነው። ኤርትራ ከቀናት በኋላ ከሚከበረው የኤርትራ 34ኛ የነጻነት በዓል ጋር በተያያዘ ብዙ ጠብቁ ብላለች። የመረጃው ፍትጊያና ውዝግቡ እንደቀጠለ ነው። ነገሩ ሰፍቶና ተመዞ ወደ ቀድሞ የአሜሪካ የውጭ ጉዳይ ሚኒስትር የአፍሪካ ጉዳዮች ረዳት ሚኒስትር ሆነው ሲያገለግሉ ወደ ነበሩት ቲቦር ናጊ አምርቷል። በአልጀዚራ ድረገጽ ላይ ፕሬዝዳንት ኢሳያስን ከቀድሞ የኢትዮጵያ ፕሬዝዳንት ኢሳያስ አፈወርቂ ጋር በማነጻጸር ሰፋ ያለ ጽሑፍን ያስነበቡት የቀይ ባህር አፋር ዲሞክራሲያዊ ድርጅት ሊቀመንበር ኢብራሂም ሃሩን ናቸው። ኢብራሂም ሃሩን ከ3 አስርት ዓመታት በፊት ኤርትራውያን ነጻነታቸውን እንዳወጁ የነበራቸው ሀገራዊ ተስፋ በምን መልኩ በፕሬዝዳንት ኢሳያስ አፈወርቂ የስልጣን ጉዞ እንደተጨናገፈም አስፍተው ጽፈዋል። ጸሐፊው ኢሳያስ ተቃዋሚዎቻቸውን በማፈን በማሰር ደብዛ በማጥፋትና በመግደል የተካኑ መሪ መሆናቸውንም ይሄው አልጀዚራ ላይ ሰፈረው ጽሑፍ ያትታል። በአሁኑ ሰዓት በትራምፕ አስተዳደር ውስጥ በአማካሪነት ተመልሰው የመጡት የቀድሞ የአሜሪካ የውጭ ጉዳይ ሚኒስትር የአፍሪካ ጉዳዮች ረዳት ሚኒስትር ሆነው ሲያገለግሉ የነበሩት አምባሳደር ቲቦር ናጊ ደግሞ ይህንኑ የቀይ ባህር አፋር ዲሞክራሲያዊ ድርጅት ሊቀመንበር ኢብራሂም ሃሩንን ጽሑፍ በኤክስ ገጻቸው ወስደው ከማጋራት ባለፈ በእርግጥም ኢሳያስ የቀድሞ የኢትዮጵያ ፕሬዝዳንት መንግስቱ ኃይለማርያም አምሳል ናቸው በማለትም ማብራሪያ የሰጡበት ሁኔታ ታይቷል። ነገሩን በአዲስ መልኩ ያቀጣጠለውም የቲቦር ናጊ ወደዚህ ጉዳይ መግባት ነው። ኤርትራ በአልጀዚራ ላይ ሰፈረው ረዘም ያለ ጽሑፍ በተመለከተ ጉዳዩን የአንድ ግለሰብ ጽሑፍ አድርጋ አልተመለከተችውም። ቀደም ብሎም በአልጀዚራ ድረገጽ ላይ ፕሬዝዳንት ኢሳያስንና ኮሎኔል መንግስቱ ኃይለማርያምን አነጻጽሮ የማስቀመጡ ጉዳይ ክፉኛ ንዴትን ያጫረ ሲሆን ይኸው ጽሑፍ በቲቦር ናጊ ተጋርቶ ሐሳብ እንዲጨመርበት መደረጉ ደግሞ በኤርትራ ያለውን ቁጣ ክፉኛ ንሮታል። ከዚሁ ጋር በተያያዘም የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው የመንግስታቸውን አቋምና ቁጣ አስፍረው ታይተዋል። የማስታወቂያ ሚኒስትሩ የማነ ገብረ መስቀል አምባሳደር ቲቦር ናጊንም በስም ጠቅሰው ቲቦር ናጊ አሁን ጩኸት የጀመሩት የመማለጃ ገንዘብን ከሆኑ አካላት ተቀብለው ነው ሲሉም አጣጥሏቸዋል። አቶ የማነ ገብረ መስቀል የቀይ ባህር አፋር ዲሞክራሲያዊ ድርጅት የተባለው ቡድን በቀድሞ የኢትዮጵያ መንግስት የተደራጀ ነው በማለትም አሁንም ቲቦር ናጊ የዚህ ቡድን ሐሳብ የሚያስተጋቡ ሆነዋል ሲሉ ሞርፏቸዋል። በቅርቡ የኤርትራ 34ኛ የነጻነት በዓል ይከበራል ያሉት አቶ የማነ የነጻነት በዓላችን በቀረበ ቁጥር እንደዚህ አይነት ኤርትራን የሚያጣጥሉ የፕሮፓጋንዳ ዘመቻዎች የሚጠበቁ ናቸው።
ተጨማሪም ሊኖሩ ይችላሉ። በቅርቡም መሰል ጸረ ኤርትራ የሆኑ ፕሮፓጋንዳዎችን ጠብቁ በማለትም ሐሳባቸውን አስፍረዋል። አልጀዚራ ለጸሐፊው የቀይ ባህር አፋር ዴሞክራሲያዊ ድርጅት ሊቀመንበር ኢብራሂም ሃሩን በዚህ ደረጃ ሰፊ ቦታን በመድረኩ በመስጠት እንደዚህ አይነት ሐሳብን ማስተናገዱ አስገራሚ ነው ሲሉም የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ሐሳባቸውን ቋጭተዋል። የኤርትራ 34ኛ የነጻነት ቀን የሚከበረው በመጪው ግንቦት 16 ቀን 2017 ነው። በቀጣይ መረጃ የአዲስ አበባው የተደራጀ ቡድን በአዲስ አበባ ከተማ እጅግ በተደራጀ አኳኋን በነዋሪው ላይ ወንጀል ሲፈጽሙ የነበረው የተደራጀ ቡድን አባላት በቁጥጥር ስር ዋሉ። በመዲናዋ በቡድን ሆኖ በመንቀሳቀስና ሰዓትና ቦታን ለይተው ከኋላ ሰዎችን በማነቅ ከዚያም የታነቀው ሰው ራሱን እንዲስት በማድረግ ዝርፊያን የሚያካሂዱ የተደራጀ ቡድን አባላት ናቸው። እነዚሁ ሰዎች በተሽከርካሪ ጭምር በመታገዝ ንብረቱን ከነጠቁ በኋላ የሚሰወሩ ሲሆን ከነዋሪዎች ሞባይል ስልኮችን፣ ጥሬ ገንዘብ፣ የእጅ ቀለበቶችን፣ ላፕቶፖችንና ሌሎች ንብረቶችን ዘርፈው ሲሰወሩም ቆይተዋል። የእነዚሁ ዘራፊዎች መናኸሪያ ሆነው የታዩትም እንደ አፓርትመንትና ኮንዶሚኒየም ያሉ መኖሪያ ቤት አካባቢዎች ሲሆኑ በሰሚት፣ በ72፣ ቦሌ አራብሳ፣ ቦሌ ቡልቡላና ሌሎች አካባቢዎችም ተሰማርተው በበርካታ ነዋሪዎች ላይ ጉዳት ሲያደርሱ የቆዩ ናቸው። በዚህም የአዲስ አበባ ፖሊስ ከህብረተሰቡ ሲደርሱኝ የነበሩትን ጥቆማዎች መሰረት በማድረግ ጥብቅ ክትትሎችን ሳደርግ ቆይቼ በዚሁ ተግባር ውስጥ የተሰማራ ቡድን አባላትን በቁጥጥር ስር አውያለሁ ብሏል። አዲስ አበባ ፖሊስ በቡድን በመደራጀት በከተማችን አዲስ አበባ በተለያዩ አካባቢዎች በመንቀሳቀስ በጦር መሳሪያ ታግዘው የዘረፋና የውንብድና ወንጀሎችን ሲፈጽሙ የነበሩ በርካታ ግለሰቦች በቁጥጥር ስር አውያለሁ ያለ ሲሆን ከዚሁ ጋር በተያያዘ በለቀቀው አንድ ፕሮግራምም እነዚሁ በህብረተሰቡ ላይ ጥቃት ሲያደርሱ የነበሩ ግለሰቦች ወታደራዊ ስልጠናዎችን ሳይቀር የወሰዱ መሆኑን አረጋግጠናል ብለዋል። በቁጥጥር ስር የዋሉ ግለሰቦች በምን መልኩ በነዋሪዎች ላይ ጥቃቶችን እየሰነዘሩ ንብረቶችን በተሽከርካሪ ይዘው ይሰወሩ እንደነበርም ማብራሪያ የሰጡበት ሁኔታ ታይቷል። ነዋሪዎች በተደጋጋሚ የችግር እንደገጠማቸው ሲናገሩ የነበረው ማለድ ብለው ወደ ስራ ሲሄዱ፣ በምሽት የመንገድ ላይ ስፖርት ሲሰሩና በመሳሰሉት አጋጣሚዎች ነው። በዚህ መልኩ በተሽከርካሪና በጦር መሳሪያ ጭምር ተደራጅቶ በነዋሪዎች ላይ ጥቃት ሲፈጽም የነበረው ቡድን አሁን በአዲስ አበባ ፖሊስ በቁጥጥር ስር የዋለው ብቻ ነው ወይስ ሌሎች ቡድኖችም አሉ የሚለውን በተመለከተ ግን በዚሁ አዲስ አበባ ፖሊስ በኩል የተብራራ ምላሽ አልተሰጠበትም። እነዚህ የወንጀል ፈጻሚዎች የጸጥታ አካላትን የደንብ ልብሶች በመልበስና የጦር መሳሪያዎችን ጭምር በመታጠቅ የጸጥታ አካላት ነን፣ ቤቶችን እንፈትሻለን በማለት ጭምርም በየቤቱ እየገቡ የንብረት ዘረፋን ጭምር እንደሚያካሂዱም ነው የታወቀው። በቀጣይ ርዕስ በቴዲ አፍሮ ጉዳይ ደርሼበታለሁ። ኤኤፍፒ ፋክት ቼክ የቴዲ አፍሮን ድምጽ በማስመሰል የተሰራ ሙዚቃ በማህበራዊ ሚዲያዎች በስፋት እየተሰራጨ መሆኑን አረጋግጫለሁ ሲል ኤኤፍፒ ፋክት ቼክ ባሰራጨው ዘገባ አስታውቋል። ሙዚቃው በአርቲፊሻል ኢንተለጀንስ በመታገዝ የተሰራ መሆኑን ማረጋገጡን የገለጸው ኤኤፍፒ ፋክት ቼክ ዘፈኑም ጠቅላይ ሚኒስትር አብይ አህመድን የሚያጥላላ እንደዚሁም ፋኖን የሚያወድስ ይዘት ያለው ሆኖም አግኝቼዋለሁ ብሏል። ቴዲ አፍሮ በፖፕ የሙዚቃ ስልቱ ሰፊ እውቅናን ያተረፈ ነው ያለው ኤኤፍፒ ፋክት ቼክ ሙዚቃውን በቪዲዮ ጭምር ተቀነባብሮ በማህበራዊ ሚዲያዎች በስፋት እየተጋራ መሆኑን ተረድቻለሁ ብሏል። የካቲት ሐውልት ከጎንሽ ተተክሎ የሚል ርዕስ የተሰጠው ዘፈንም ነው ተብሏል። ከተወሰኑ ጊዜያት ወዲህ የቴዲ አፍሮንና የሌሎች ድምፃውያንን የሙዚቃ ስራዎች በማስመሰል በተለያዩ ማህበራዊ ሚዲያዎች የሚለቀቁ ሙዚቃዎች ተበራክተው እየታዩ ነው። ወደ ቀጣይ መረጃ አለፍን። የታየ ደንደዓ ችሎት ጠቅላይ ሚኒስትሩና ከንቲባዋ ሳይገኙ ቀርተዋል። የፍርድ ቤት መጥሪያ ከበር ላይ ተመልሷል። ሁከትና ብጥብጥ በማነሳሳት ጸረ ሰላም ኃይሎችን በመደገፍ እንዲሁም የጦር መሳሪያ ሕጉን በመተላለፍ በሚሉ ተደራራቢ ወንጀሎች ተከሰው የፍርድ ሂደት ላይ የሚገኙት የቀድሞ የሰላም ሚኒስቴር ዴኤታ ታየ ደንደዓ የመከላከያ ምስክሮች ትላንት በነበረው ችሎት አለመቅረባቸው ተገለጸ። አቶ ታየ ደንደዓ ከአንድ ዓመት የእስር ቆይታ በኋላ በዋስ ተለቀው ትላንት ለሶስተኛ ጊዜ ፍርድ ቤት የቀረቡ ሲሆን ከዚህ በፊት በነበረው ችሎት ላይ 5 የመከላከያ ምስክሮች የምስክርነት ቃላቸውን እንዲያሰሙ ተጠይቀው ነበር። በዚህ መሰረት ዳር 9 ቀን 2017 ዓ.ም በዋለው ችሎት ከነዚህ ውስጥ ሁለቱ ማለትም የፖሊስ ኮሚሽነር መላኩ ፈንታና አምባሳደር ብናልፍ አንዱዓለም ለፍርድ ቤቱ በጽሁፍ የምስክርነት ቃላቸውን ሰጥተዋል። ቀሪዎቹ 3 የመከላከያ ምስክሮች በሁለተኛ የችሎት ውሎ የመከላከያ ምስክርነታቸውን ለመስጠት ያልተገኙ ሲሆን በትላንቱ ቀጠሮም በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት አንደኛ ጸረ ሽብር ወንጀል ችሎት ሳይቀርቡ መቅረታቸውን ከችሎት መረጃ ተሰምቷል። ከነዚህ ምስክሮች መካከል የከተማ ልማትና መሰረተ ልማት ሚኒስትር የሆኑት ወይዘሮ ጫልቱ ሳኒ ከሀገር ውጭ መሆናቸውን የሚገልጽ ደብዳቤ ባለፈው ቀጠሮ ለፍርድ ቤት አስገብተዋል።
ይሁን እንጂ ሁለቱ ምስክሮች ግን እንዳለፉት ቀጠሮች ሁሉ ዛሬም ሳይገኙ ቀርተዋል። ሁለቱ ምስክሮች ጠቅላይ ሚኒስትር አብይ አህመድና ከንቲባ አዳነች አቤቤ ሲሆኑ ፍርድ ቤቱ ለሁለቱም መጥሪያ እንደላከላቸው አስታውቋል። መጥሪያውን ይዞ የሄደው ፖስተኛ ግን ለምስክሮቹ ማድረስ እንዳልቻለ ገልጾ መጥሪያውን እንደመለሰው አስረድቷል። የፍርድ ቤቱ ፖስተኛ መጥሪያውን ይዞ ሲሄድ ጥበቃዎች መጥሪያ መሆኑን ካረጋገጡ በኋላ ወደ ጽህፈት ቤታቸው እንዳይገባ ተደርጎ መመለሱ የተነገረ ሲሆን የአቶ ታዬ ጠበቃ ተራ ፖስተኛ አድርጋችሁ ለምን ተመለሰ ትላላችሁ? የፍርድ ቤት መጥሪያ መሆኑን ሲያውቁ ከበር እንዲመለስ የተደረገው ፍርድ ቤቱን መናቅ ነው በማለት በቀጣይ ማንኛውም ዜጋ አልቀርብም ሲል ተገዶ እንደሚመጣ ሁሉ ጠቅላይ ሚኒስትሩና ከንቲባዋ ተገደው እንዲመጡ ለፌዴራል ፖሊስ ትዕዛዝ ይጻፍልኝ ሲሉ መጠየቃቸው ከችሎት ዘገባው ተሰምቷል። በመሆኑም ፌዴራል ፖሊስ መጥሪያውን ለሁለቱ ባለስልጣናት እንዲያደርስ ትዕዛዝ ተሰጥቷል። ፍርድ ቤቱ ቀሪዎቹ 3 የመከላከያ ምስክሮችን ምስክርነት ለመስማት ለሰኔ 30 ቀን 2017 ዓ.ም ተለዋጭ ቀጠሮ ሰጥቶ ችሎቱ ተጠናቋል። በሌላ የችሎት መረጃ የሪፖርተር ጋዜጠኛ በዋስ እንዲፈታ ተወሰነ። ረቡዕ ዕለት በአዲስ አበባ ከተማ ፖሊስ በቁጥጥር ስር የዋለው የሪፖርተር ጋዜጠኛ አበበ ፍቅር በ10,000 ብር የገንዘብ ዋስትና እንዲለቀቅ ፍርድ ቤት መወሰኑ ተነገረ። መርማሪ ፖሊስ ጋዜጠኛው ሁከትና ረብሻ ለመፍጠር ሲንቀሳቀስ እንደተያዘ ለፍርድ ቤት መናገሩን ምንጮችን ጠቅሶ ቢቢሲ ዘግቧል። በሳምንት 3 ጊዜ በአማርኛና እንግሊዝኛ ቋንቋዎች የሚታተመው የአንጋፋው ሪፖርተር ጋዜጣ ዘጋቢ የሆነው አበበ ትላንት አርብ ሚያዝያ 17 2017 ዓ.ም ረፋድ በአዲስ አበባ ከተማ ነክ ጉዳዮች ፍርድ ቤት የቀረበው ለመጀመሪያ ጊዜ ነው። ጋዜጠኛው ከትላንት በስቲያ ረቡዕ በጸጥታ ኃይሎች ቁጥጥር ስር የዋለው እያዘጋጀ ለነበረው ዘገባ የልደታ ክፍለ ከተማ ኃላፊዎችን ለማነጋገር በክፍለ ከተማው ቢሮ በተገኘበት ወቅት እንደሆነ ተገልጿል። እንደ ምንጮቹ ገለጻ ጋዜጠኛው እየሰራ የነበረው ዘገባ በአዲስ አበባ ከተማ አስተዳደር በደል ደርሶብናል የሚሉ ሰዎች በሪፖርተር ጋዜጣ ቢሮ በመገኘት ካቀረቡት ቅሬታ ጋር የተያያዘ ነው። ጋዜጠኛው ቅሬታ ላቀረቡ ሰዎች ቃለ መጠይቅ ካደረገ በኋላ የቀረበው ቅሬታ ከክፍለ ከተማው ጋር ስለሚገናኝና የክፍለ ከተማውን ኃላፊዎች የግድ ማነጋገር ስለነበረበት እርሱን ለመስራት በሄደበት ነው የተያዘው ሲሉ አንድ ምንጭ ሁኔታውን ገልጸዋል። አበበ በልደታ ክፍለ ከተማ ቢሮ ከተገኘ በኋላ ከቀኑ 9 ሰዓት ገደማ ላይ ኃላፊዎችን እንዳላገኘ አሳውቆ እንደነበር የሚገልጹት ምንጩ ወደ ቢሮ እንዲመለስና በማግስቱ በአካል ወይም በስልክ ኃላፊዎቹን ለማግኘት እንዲሞክር እንደተነገረው አስረድተዋል። ጋዜጠኛ አበበ መታሰሩ የታወቀው ከቀኑ 11 ሰዓት ተኩል አካባቢ እንደሆነ ምንጮቹ ተናግረዋል። አበበ መያዙ የታወቀው አካባቢው ላይ የነበሩ ሰዎች ጋዜጠኛው ወደ ሪፖርት ቢሮ በመደወል በጸጥታ ኃይሎች ተይዞ እንደሄደ ማየታቸውን በመናገራቸው እንደሆነም ጠቅሰዋል። ይሁንና ጋዜጠኛ አበበ ከተያዘ በኋላ ወዴት እንደተወሰደ በሰዓቱ እንዳልታወቀ የሚናገሩ ምንጮቹ አበበ በልደታ ክፍለ ከተማ ስራ በሚገኘው ጌጃ ሰፈር አካባቢ ፖሊስ ጣቢያ እንደታሰረ የታወቀው በንጋታው ሐሙስ ጠዋት እንደነበር ገልጸዋል። ታስሮ ፍርድ ቤት ሳይቀርብ ማደሩንም አክለዋል። ትላንት ረፋድ በነበረው የችሎት ውሎ ላይ ጋዜጠኛው የታሰረው በልደታ ክፍለ ከተማ የሥራ አስፈጻሚ ግቢ ውስጥ ሳይፈቀድለት ወይም የሚዲያ ባለሙያ መሆኑን ማስረጃ ሳያቀርብ ሲቀርጽና ፎቶ ሲያነሳ በመገኘቱ እንደሆነ መርማሪ ፖሊስ ለፍርድ ቤቱ ገልጿል ተብሏል። ጋዜጠኛ መሆኑን አናውቅም፣ መታወቂያ የለውም ያለው መርማሪ ፖሊስ ጋዜጠኛ አበበ ሁከት ለማስነሳትና ረብሻ ለመፍጠር ሲንቀሳቀስ በቁጥጥር ስር እንደዋለ ለፍርድ ቤቱ ተናግሯል። ተጨማሪ ምርመራ ለማድረግ 14 የምርመራ ቀናት እንዲፈቀድለት ለፍርድ ቤቱ ጥያቄ ማቅረቡንም ምንጮች አስረድተዋል። ጋዜጠኛ አበበን የወከለው ጠበቃ በበኩሉ ጋዜጠኛ መሆኑን ማጣራት ይቻላል፣ ደብዳቤ አቅርቡ ተብለንም አቅርበናል በማለት እንደተከላከለ ተናግሯል። ጋዜጠኛው የሰራው ዘገባ ገና ያልተሰራጨ መሆኑን ለፍርድ ቤቱ ያስረዳው ጠበቃው አበበ በክፍለ ከተማው ግቢ የተገኙ ሌሎች ሰዎች ላቀረቡት ቅሬታ ሚዛናዊነት የክፍለ ከተማውን ኃላፊዎች ለመጠየቅ እንደሆነ ገልጿል ተብሏል። ጠበቃው ዋስትና ላይ ያስከለክለው የሚያስችል ምንም ጉዳይ የለም፣ ጋዜጠኛ በመሆኑም ከሕግና አዋጁ አንጻር ሊታሰርም አይገባም፣ ይህም ቢታለፍ እንኳ የዋስትና መብቱ ሊከበር ይገባል የሚል መከራከሪያ ለፍርድ ቤቱ እንዳቀረቡ ምንጮች ገልጸዋል። የግራ ቀኙን ክርክር የተመለከተው የአዲስ አበባ ከተማ ነክ ጉዳዮች ፍርድ ቤት ጋዜጠኛ አበበ በ10,000 ብር የገንዘብ ዋስትና እንዲለቀቅ ውሳኔ መስጠቱን ተናግረዋል። የጋዜጠኛውን የዋስትና ክፍያ የመፈጸም ሂደት ተጠናቆ እስከሚለቀቅ እየተጠበቀ መሆኑን የገለጹ አንድ ምንጭ ይለቀቃል ብለን ተስፋ እናደርጋለን፣ እስካሁን ድረስ ግን አልወጣም ማለታቸውን የቢቢሲ ዘገባ አመልክቷል። ወደ ቀጣይ መረጃ ስንወስዳችሁ ኡጋንዳ የማስጠንቀቂያ ደወል አሰማች። አልሸባብ ከቁጥጥር ውጭ ሊወጣ ነው፣ ህብረቱ እርምጃ ይውሰድ። የኡጋንዳ መከላከያ ሚኒስቴር ጃኮብ ካርክሰን ትላንት በሶማሊያ ያለው ሁኔታ እጅግ አስጊ መሆኑን አንስተው ማስጠንቀቂያ አሰምተዋል። የአልሸባብ ጥቃትን ተከትሎ የሶማሊያ ጸጥታ ኃይሎች እየፈራረሱ ነው ሲሉ ነው ያስጠነቀቁት። በሳምንቱ በመካከለኛው ሻቤል አልሸባብ የሶማሊያ ጦር ጠንካራ ይዞታ የነበረ የጦር ሰፈር ላይ ከፍተኛ ጥቃት የከፈተ ሲሆን የኡጋንዳው መከላከያ ሚኒስቴር ይህን ተከትሎ ነው የአፍሪካ ህብረት ኃይል በአፋጣኝ እርምጃ እንዲወስድ የጠየቁት።
ሚኒስቴሩን ማስጠንቀቂያ የሰጡት ለሶማሊያ አፍሪካ ሰላም አስከባሪ ጦር ያዋጡ ሀገራት ካምፓላ ላይ በተሰበሰቡበት ነው። የአልሸባብ የሰሞኑ እንቅስቃሴ ለዓመታት የህብረቱን ሰላም ማስከበር ጥረትና ስራ እንዲሁም መስዋዕትነት ወደ ኋላ የሚመልስ ነው ብለዋል። አልሸባብ አሁን ላይ ካልተገታ ወደ አፍሪካ ቀንድ የመስፋፋት እድሉም የሰፋ ነው ብለዋል። አልሸባብ በሶማሊያ በግዝፈቱ ሁለተኛ የሆነውን ዋራጋዲ የጦር ሰፈር ላይ የተቀናጀ ጥቃት ከፍቶ የሶማሊያን ጦር መገዳደር መቻሉ ለህብረቱ ሰላም አስከባሪዎች እንደ ማስጠንቀቂያ ታይቷል። የህብረቱ ጦር ሽግግርን ክፍተት መጠቀም የቻለው አልሸባብ በመላው ሶማሊያ በአንድ ጊዜ በርካታ ውጊያዎችን በበርካታ ግንባሮች ከፍቷል። ሞቃዲሾ የቡድኑ ግስጋሴ ያስፈርቷት ከሶስተኛ ወገን ማለትም ከቱርክ የደህንነት ዋስትና መጠየቋ ይታወሳል። ቱርክ 3000 የሚሆኑ ወታደሮችን ወደ ሞቃዲሾ ልካ የቪላ ሶማሊያን ስልጣን ለማጽናት ተስማምታለች። በቅድሚያ 500 የልዩ ኃይል ወታደሮች መግባታቸው መገለጹ ይታወሳል። በመጨረሻም ሱዳናውያን በህይወት ለመሰንበት ከሰልና ቅጠል እየበሉ ነው። የሚላስ የሚቀመስ ያጡ ሱዳናውያን ተፈናቃዮች ነፍሳቸውን ለማቆየት የዛፍ ቅጠልና ከሰል እየበሉ መሆናቸውን አንድ የእርዳታ ድርጅት ገለጸ። በሱዳን ጦርነት በኤልፋሸር ከተማ አቅራቢያ በሚገኝ የተፈናቃዮች ካምፕ ላይ ከተፈጸመው ጥቃት ተርፈው የሸሹ ሰዎች ምግብ ለማግኘት ባለመቻላቸው ነው ያገኙትን ለመብላት የተገደዱ መሆኑ የተነገረው። እየሰማን ያለነው ታሪክ በእውነት በጣም የዘገነነን ነው ሲሉ የኖርዌጂያን ሬፊውጂ ካውንስል ኃላፊ ተናግረዋል። ሰዎች ከኤልፋሸር ወደ ታዊል እየሸሹ ነው፣ ነገር ግን እንደደረሱ ህይወታቸው እያለፈ ነው ሲሉ ኃላፊው አክለዋል። አንዳንዶቹ እጅግ በሚያቃጥል ሙቀት ከዛምዛም ካምፕ ተነስተው 40 ኪሎ ሜትር ሲጓዙ መንገድ ላይ በውሃ ጥም ምክንያት እየሞቱ ነው ብለዋል። በኤልፋሸርና ታዊሊ መካከል ባለው መንገድ ላይ የወደቁ አስክሬኖች እንዳሉ ታሪኮችን እየሰማን ነው ብለዋል። ያናገርናቸው ቤተሰቦች ብቻዋን ከኤልፋሸር ተነስታ ስትጓዝ የነበረች ሴት ልጅ በጉዞ ላይ በተደጋጋሚ መደፈር ጥቃት እንደተፈጸመባትና ታዊላ ስትደርስ ከደረሰባት ጉዳት የተነሳ መሞቷን ነግረውናል ሲሉ ኃላፊው ያለውን አሰቃቂ ሁኔታ ገልጸዋል። ኤልፋሸር በሱዳኗ ምዕራባዊ ግዛት ዳርፉር ውስጥ በሱዳን ሰራዊትና አጋሮቹ ቁጥጥር ስር ያለች የመጨረሻዋ ከተማ ናት። በዚህ ወር መጀመሪያ ላይ ፈጥኖ ደራሽ ኃይሉ በዛምዛም የተፈናቃዮች ካምፕ ላይ በፈጸመው ጥቃት በ10 ሺዎች የሚቆጠሩ ሰዎች ጊዜያዊ መጠለያውን ለቀው ሸሽተዋል። አብዛኞቹ የዘምዘም ነዋሪዎች ከዚህ በፊት የነበሩትን የዳርፉር ግጭቶችን በመሸሽ ለ10 ዓመታት ያህል በካምፕ ቆይተዋል። በጦርነት የሸሹ ሱዳናውያን ታዲያ እህልና ውሃ አጥተው ከሰልና ቅጠል እየተመገቡ መሆኑን የእርዳታ ድርጅቱ የገለጸው። ዘገባው የቢቢሲ ነው። ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን።